ሰላማችሁ እንደወንዚውን በጣም ወዳችሁ ማከብራችሁ ውድ በክርስቶስ ወጣት ቤተሰቦች ተከታታዮች እንዴት ናችሁ? ዛሬ በዚህ በምስሉ ላይ የምትመለከቱት በምስሉና በቪዲዮ ላይ የምትመለከቱት ሰው ኢቫንጀሊስት ጀረማያ ይባላል። የቻናሉም የዩቲዩብ ቻናሉም ስም ዘ ዊትነስ ይባላል። ይህ ዘ ዊትነስ የሚባለው ቻናል በኢቫንጀሊስት ጀረማያ የሚመራ አገልግሎት ነው። ቻናሉ በአሁን ጊዜ ከ184 በላይ ቪዲዮዎችን የለቀቀ ሲሆን ዋና ዓላማው ደግሞ የመንገድ ላይ ስብከቶች ነው ወይም ስትሬት ፕሪቺንግ። ጀረማያ ወንጌልን ይዞ በቤተ ክርስቲያን ውስጥ ብቻ ከመቀመጥ ይልቅ ኢየሱስ ክርስቶስን ጨርሶ ወደማያውቁት ወይም ከክርስትና እምነት ውጪ ወደ ሆኑ ማህበረሰቦች ዘንድ በተለይም ወደ ከተማ መሃልና የምሽት ክለቦች አካባቢዎች በድፍረት ይጓዛል። የዚህ ቻናል ቪዲዮዎች እንዲሁ ተራ ስብከቶች አይደሉም። እያንዳንዱ ቪዲዮ ከፍተኛ ውይይት፣ ክርክርና ስሜትን የሚቀሰቅሱ ሁኔታዎችን የያዘ ነው። ከዚህ መካከል በአደገኛ ከተሞች መስበክ፣ በግብረ ሰዶማውያን መንደር መስበክ፣ አጋንንትን መገሰጽና ነፃ ማውጣት እነዚህን የመሳሰሉ ስራዎች ላይ በሰፊው ይሳተፋል። Jesus loves you, man. What are you talking about? He loves you so much. What are you talking about? And I ask the Lord that He touches your heart to repent and believe in the gospel. Jesus is the only way. He died for you, man. Believe it or not, He died for you because He loves you and He saw something in you more valuable. እንግዲህ ሰባኪ በሚገርምና በልዩ ስልቶች ወደ ሰዎች ቀርቦ ስብከቱን ያካሂዳል ማለት ነው። ጀረማያ በሰዎች ዘንድ ተወዳጅነትን እንዲያገኝ ያደረጉት ሶስት ዋና ዋና ስልቶች አሉ። አንደኛው ፍጹም ድፍረት። ሰዎች ሊመቱት ሲሞክሩ፣ ሲጮውበት፣ ፖሊስ ለመጥራት ሲያስፈራሩት እንኳን ፍርሃት ሳይገባው መልእክቱን ይቀጥላል። ከፍተኛ ትዕግስትና ይቅር ባይነት። ማይክሮፎኑን ለቀማውና ለበደለው ሰው የኢየሱስ ፍቅር እውነተኛ ስለሆነ እኔም ይቅር ብዬሃለሁ በማለት በደልን በፍቅር ያሸንፋል። ተግባራዊ አገልግሎቶችን ያደርጋል። ለአልኮል ሱሰኞች በመጸለይ መጠጣቸውን በገዛ እጃቸው እንዲደፉ በማድረግ እና ተስፋ ለቆረጡት የሕይወት ብርሃንን በማሳየት ሰዎችን በተግባር ይረዳል። I'm gonna beat you up. You know what you know about Jesus. There is no salvation. And I want to tell you this. Listen to me carefully. LGBTQ talks about the love that they show. How is this love? Standing before someone that brings you a message of hope. እንግዲህ ውድ ቤተሰቦቼ ይህ ዘ ዊትነስ የተባለው ቻናል በዚህ በኢቫንጀሊስት ጀረማያ የሚመራው ማለት ነው ወንጌልን ወደ ህዝቡ ለማድረስ የሚደረገውን ዘመናዊ የመንገድ ላይ እንቅስቃሴ ፍንትው አድርጎ የሚያሳይ ገጽ ነው። እናንተስ ውድ ቤተሰቦቼ በዚህ ሰባኪ ስብከትና በሰዎቹ ምላሽ ላይ ምን ታዘባችሁ? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ደግሞ ላይክ እና ሼር አድርጉ። እኔ ወንጌላዊ ጀረማያን በጣም ከሚያደንቁት ሰዎች መካከል አንዱ ነኝ። ምክንያቱም በእውነት በድፍረት የማይገባ ቦታ ይገባል። በድፍረት ለብዙዎች ብርሃን ይሆናል። ለብዙዎች ወንጌል ይናገራል። ለብዙዎች ለጠፉት ንስሐ ያስገባል። ተመለሱ ይላል። ኢየሱስ ክርስቶስ በቅርብ ይመጣልና ተመለሱ ይላል። Without Jesus, there is no eternal life. This is not the way. Your soul is at stake. Their blood is going to be in your hands. And that's before the Lord. Okay? Without Jesus, there is no salvation.
face either. It's no problem. I will put that in you down. Do not put that in my face. It's no problem. We're not doing that. Let's go, everybody. I fear God, bro. I fear God. Okay. I don't fear man. We're gonna call. I had Jesus and that was an Do it, 'cause I was like, shit. Can I give you a hug? Yeah, I'm sorry. I love you, man. And you tell me what you got. She's in me right now, and I'm gonna go do some gay About Jesus Christ and whoa, what he did. በዚህ ቪዲዮ ላይ የተፈጠረው እንደዚህ ነው። ሰባኪው በመንገድ ላይ ሁላችንም ኃጢአትን ሰርተናል፣ አዳኝ ያስፈልገናል እያለ ሲሰብክ አንድ ግለሰብ ተቆጥቶ ማይክሮፎኑን ይቀበዋል። በዚህ መሃል ግጭት ተፈጥሮ ፖሊስ ሊጠራ ይላል። ሰባኪው ግን ግለሰቡን ላለማሰር ይወስናል። የኢየሱስ ፍቅር እውነተኛ ስለሆነ ይቅር እንልሃለን ይለዋል። የክርስቶስ ወንጌል እኛ ለሞት የሚገባን ሆነን ሳለ እርሱ ግን እኛን ይቅር እንዳለ የሚያሳይ መሆኑን ያስረዳል። Tonight, I want to tell every single person that Christ is calling all people to himself. ግለሰቡ ቀደም ሲል ሕይወቱን ለማጥፋት ሞክሮ እንደነበረ ይናገራል። እዚህ ጋር ሰባኪው ሕይወትን ለማንም ካልፈለግከው ለሚፈልገው ለኢየሱስ ስጠው ካለው በኋላ እቅፍ አድርጎ በሰላም ይለያያሉ። I love you. You're not gonna go to jail today. I'm sorry for that. No, I'm sorry for that pain. The same way Jesus had grace upon my life, he told me to tell you that I love you, and he also has grace upon your life. እዚህ ጋር ደግሞ ከቀድሞ የእሁድ ትምህርት ቤት መምህርት ጋር የተደረገ ክርክር ነው። የተፈጠረው ነገር እንዲህ ነው። ይቺ ሴት ቀርባ ሰባኪውን ከየትኛው ክዳን ነው የምትሰብከው ስትል ትጠይቀዋለች። እርሱም ከአሮጌም ክዳን ከአዲሱም ክዳን መሆኑን ይገልጽላታል። ሴትዮዋ ኢየሱስ ስሞት ሕግ ሁሉ ተሽረዋል፣ የቀረው አንድ ሕግ ባልንጀራህን እንደራስህ አድርገህ ውደድ የሚለው ብቻ ነው። ታዲያ ለምን እዚህ እኛ ወደ ፈጠርነው ወደ ግብረ ሰዶማውያን ማህበረሰብ እዚህ ሰፈር መጥተህ ሰዎችን ታስቀይማለህ? እኔ ቀጥተኛ ሴት ነኝ፣ ግን እነሱ ፍቅር እንድሰማቸው ፈልጋለሁ ትላለች። ሰባኪው ጀረማያ ኢየሱስ ራሱ በስብከቱና ንስሐ ግቡ በሚለው መልእክቱ ብዙዎችን አስቀይመዋል። እኛ የምንፈልገውን ክፍል መርጠን ሌላውን መተው አንችልም። ሁላችንም በኃጢአት ምክንያት ከእግዚአብሔር ተለይተናል በማለት ይመልስላታል። You're a preacher. You think God enjoys this place? He loves it. He would be out here with us. And I tell you, minister, repent. Repent and believe in Jesus, man. እዚህ ጋር ደግሞ የተፈጠረው ስለ ቤተክርስቲያን መሪዎችና ፍርድ የተነሳ ጥያቄ ነው። በቤተክርስቲያን ውስጥ የሕፃናት አስነዋሪ ድርጊትን የሚፈጽሙ መጋቢዎች እያሉ ለምን እዚያ ሄደ አትገስጽም? ለምን እዚህ ሰላም በፈለገ ህዝብ ላይ ትፈርዳለህ? ስል ይጠይቋል። ሰባኪው ጀረማያ እንዲህ አይነት ድርጊት የሚፈጽሙ ሰዎች እውነተኛ የክርስቶስ ሰዎች አይደሉም። ግለሰቡ ኢየሱስ እንዳትፈርዱ ብለዋል ስለው ሰባኪው እግዚአብሔር በጽድቅ እንድንፈርድ ወይም እንድናይ ያዘናል እንጂ እኔ ከማንም እበልጣለሁ አላልኩም፣ ይሄ የእግዚአብሔር ቃል ነው በማለት ይከራከራል። My name is Frank. He's definitely in my heart. I'm an alcoholic. I've been drinking for a long time, but I still believe in the Lord Almighty. The Lord Almighty. Sure. I drink every day. Always. I've been That's straight liquor. Straight I liquor. read the Bible. Let's continue. እዚህ ጋር ደግሞ የተፈጠረው ነገር እንዲህ ነው። ይህ ፍራንክ የተባለው የአልኮል ሱሰኛ ወደ ሰባኪው ቀርቦ በኢየሱስ እንደሚያምን ይናገራል። ሰባኪው ስለ ፍራንክ ይጸልያል። በጸሎቱም የአልኮል ሱስ ቀንበር ከሕይወቱ ላይ እንዲሰበር ይጠይቃል፣ ይጸልያል። ከጸሎቱ በኋላ
ፍራንክ በእጁ የያዘውን የአልኮል መጠጥ መሬት ላይ ያፈሰዋል። ሰባኪውም ይህ የእምነት ተግባር መሆኑን በመግለጽ ያበረታታዋል። Alcohol. Pour it out. Pour it out. Come on. Thank you, Jesus. God bless you. God bless you for that. That was an act of faith. You don't need this. Stomp on it. Stomp on it. Show the devil that he is under your feet. God bless you, man. እንግዲህ ውድ ቤተሰቦቼ ሁላችንም ወንጌልን ለፍጥረት ሁሉ የመስበክ ኃላፊነት አለብን። ሐዋርያው ጳውሎስ እንደተናገረው ለኔ ወንጌልን ባልሰብክ ወዮልኝ እንዳለ የተሰጠን የወንጌል አደራ ሁላችንም በሚገባው መወጣት አለብን። በዙሪያችን ላይ ብዙ ወንጌል የሚያስፈልጋቸው ሰዎች አሉ። ጓደኞቻችን፣ ቤተሰቦቻችን፣ የሥራ ባልደረቦቻችን እንዲሁም ደግሞ በጎዳናዎች ላይ የምናያቸው ብዙ አይነት ሱሶች ተጠምዶ ያሉት ሰዎች ጋር ወንጌልን መስበክ ይገባናል። የበራልንን የክርስቶስ እውነት የበራልንን የዚህን ወንጌል እውነት በድፍረት ለሰዎች መናገር በሰው ጆሮ ላይ ማስተጋባት ያስፈልገናል። ውድ በክርስቶስ ዩቲዩብ ቻናል ተከታታዮች በዛሬው ቪዲዮ ላይ The Witness የተባለው በኢቫንጀሊስት ጀረማያ የሚመራው ቻናል በጣም በብዙ እንድንነቃቃና ወንጌል የሚያስፈልጋቸው በጣም ብዙ ሰዎች እንዳሉ ያስረዳናል። ሁላችንም ከዚህ ሰው ማበረታቻን አግኝተን እግዚአብሔርም ጸጋውን እንዲያበዛልን በመጸለይ በውሏችን ውስጥ ሁሉ ወንጌልን ለሰዎች ማድረስ ግዴታችንን እንወጣ። ይህንን ቻናል ሰብስክራይብ በማድረግ መንፈሳዊ ሕይወቶን በየጊዜው ያነቃቁ። ለሞት እንዳልተኛ አይኖቼን አብራ። ሁላችንም በነገሮች ዘንግተን ቸል ብለን እንዳንተኛ እግዚአብሔር አይኖቻችንን ያብራ። በቀጣይ ቪዲዮ እንገናኛለን። ይህ በክርስቶስ ወጣት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ።